ነገ ኃጢአታችን የሚደመሰስበት ቀን ነው። ጥቅምት 25 አምላክ አቡነ አቢብ ሆይ ማረኝ፣ ኃጢአቴን ይቅር በለኝ ብሎ በአንተ ስም የለመነኝን ኃጢአቱን ይቅር እልለታለሁ ብሎ ቃል ኪዳን የሰጣቸው። እንዲሁም ምግብ በምንመገብበት ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለን ደግመን አቡነ ዘበሰማያት ብለን ምግቡን በእንተ አቡነ አቢብ ስለ አቡነ አቢብ ብለን 3 ጊዜ ከጎረስን ጌታችን በዚህ ምክንያት አድርጎ ነፍሳትን እንደሚመርለት ለአቡነ አቢብ አባታችን ቃል ኪዳን ገብቶለታል። አቡነ አቢብ ጥቅምት 25 የረፍታችሁ መታሰቢያ ነው። ሁላችሁም በኮሜንት ስምህን የጠራ ይላልና አምላክ አቡነ አቢብ ሆይ ማረን እያላችሁ ጻፉ። እንዲሁም ኮፒ ሊንክ ሼር ሪፖስት እያደረጋችሁ ከመጨረሻው አዳምጡ። ታላቅ ቃል ኪዳን ያላቸው 7 ጊዜ ስለ እግዚአብሔር ፍቅር ሞቶ የተነሱ አባት ናቸውና ለሁሉ ይዳረስ ዘንድ ሼር እያደረጋችሁ አዳምጡ። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ደግሞ ሐሪክ ነው። እነርሱ ከሮሚ ሀገር ሎፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲ ንጉስ መክሲሚያኖስ በክርስቲያኖች ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነዚህም በስደት ብዙ ዘመን ኖሩ። ልጅንም ባጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርን መልአክ በሕልም ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮን አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። ይህ ቅዱስም በተወለደ ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችን ማርያምም ለሮሜ ሊቀ ጳጳሳት ለሰለባስቲያኖስ ተገልጣ ወደ አብርሃም ቤት ሂዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው። ስሙም ቡላ ብሎ ሰየመው። እናትና አባቱ የተፈጠረውን ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ ጾም አሉ። ከዚህም በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ህብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱን ቀድሶ ስጋውና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የ1 ዓመት ልጅ ሲሆን በባህሪ በሎና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ በግብር በአካል በስም ልዩ ነው። በባህሪ በሎና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባህሪ በሎና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ እግዚአብሔርን አመሰገነ፣ ተናገረ። ከጥቂት ዘመንም በኋላ እናትና አባቱ ወደ 7 ቀን ሞተው ሕፃኑ ብቻውን ቀረ። ሕፃኑ 10 ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላን በሰማ ጊዜ ወደ መኮንን ሄዶ የረከሱ አማልክቶችን ሁሉ ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት፣ ስጋውን እንዲሰነጣጥቁ፣ ቆዳውን ከአጥንቱ እንዲገፉ፣ እጆቹንና እግሮቹን በመጋዝ እንዲቆርጡ፣ ጀርባውን እንዲገርፉት፣ በሾተሎችና በጦሮች መካከል አድርገው በመንኮራኩር ውስጥ እንዲጨምሩት፣ ዳግመኛም በመንገድ ላይ እንዲጎትቱት አዘዘ። የመላእክት አለቃ ሚካኤል መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚያም በኋላ ወደ ሌላ መኮንን ሄዶ እርሱንና የረከሱ ጣዖቶቹን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስና አስኬማ በመስቀል ምልክት አለበሰው። እንዲህም አለ፣ ከቅዱሳን ጻድቃን አንድ ትሆን ዘንድ እግዚአብሔር አዟልና ወደ ገዳም ሄደህ ተጋደል አሉ። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥ በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውን ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁል ጊዜ ወረወር ነበረ። በአንዲት ቀንም ከዛፍ ላይ የተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አስነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና። አቢብ ማለት አበብዙኃን ማለት ነው። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱን እየጸፋ ስጋውን በየጥቂቱ እየቆረጠ ጀርባውን 700 ጊዜ እየገረፈ ኖረ። ጌታችንም ይፈውሶ ነበር። በየእሑድ ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጥለት ነበር። የጌታችን ሕማም፣ የጌታችን ውልደቱን፣ እርገቱን፣ ጥምቀቱን አቡነ አቢብ ይመለከቱ ነበር። የጌታችን ሕማም ስቅለቱን በተመለከቱ ጊዜም ስለዚህ ሳይበላና ሳይጠጣ 42 ዓመት ኖረ። ዳግመኛ ናለው ፈሶ እስኪያልቅ ድረስ 12 ወር በራሱ ተተክሎ ኖረ። በአንዲት ቀንም የጌታችንን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨት ላይም ወጥቶ በላዩ ላይ ወድቆ ሞተ። ቅድስት እመቤታችን ማርያም ከአእላፍ መላእክት ጋር መጣ፣ የኔና የልጄ ወዳጅ ሰላምታ ይድረስ አለችው። ከበርኑም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል አላት። እርሷን በከበሩ እጆቿ ዳሳ ከሞት አስነሳቸው። እድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ክርስቶስ በእጁ ልዩ የሆኑ አክሊሎችን የሚያበሩ ልብሶችን ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ደስታ ደስ አሰኘ ዘንድ ወደ እኔ ና። ስምን ለሚጠራ መታሰቢያን ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ። ወይም ለተራቆተ የሚያለብሰውን፣ ለተራበ የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን፣ የሚሰማውን የሚያሰማውን፣ በጸሎትም የሚታመኑትን ሁሉ እስከ 10 ትውልድ እምራቸዋለሁ። ይህንን ብሎ አፉን ሳመው፣ በደረቱ ላይም አድርጎ ወደ አየር አወጣው። የመላእክትን ምስጋና በሰማች ጊዜ ነፍሱ ከስጋው ተለየች። በጌታችን እቅፍም ሆነ ወደ ኢየሩሳሌም ሰማይ ቤትም ገባች። አቡነ አቢብ እንዲህ ባለ ተጋድሎ ኖረው ስለ ጌታችን ፍቅር 7 ጊዜ ሞተው 7 ጊዜ ተነስተው በ8ኛው አርፈዋል። ከአባታችን ከአቡነ አቢብ በረከት ረድኤትን እግዚአብሔር ያድለን፣ ይቆያል።